ይኸውልሽ ኒና፣ ፍቅር በእምነት ድልድይ ላይ የተመሰረተ ነው እና ይሄ ድልድይ አንድ ቀን ከተሰበረ ሁሉም ነገር ገደል ይገባል እና ደግሞ ፍቅር ዘላለም ይኖራል። ልክ ነው እሱማ። ግን ቆይ ኪራ ለምን እንደዛ አልክ? ከዚህ ጋር ሰላም አይደላችሁም እንዴ? እሱማ ሰላም ነን፣ ግን ደግሞ በህይወታችን የሚገቡ ሰዎች ሁሉ እያጋጩን ተቸገርን። አሁን ሶሲን አውርታታል ብላኝ አኩርፋ ተኝታለች። እንዴ ቅድም እኮ እኔን እዚህ ቤት እንዳታስገቢያት ብላ ዝታብኝ ሄደችው። አላቅም ኒና፣ ፍቅር ያለ እምነት የቆመ ቤት የለውም። እኔ ጽናት እንድታምነኝ። አንተ ለምንድን ነው የማትተወኝ? ቆይ ለምን ህይወቴን አልኖርበትም? በቃ ከህይወቴ ይውጣልኝ። ጩፍ ውይ ጎሽ ጽዬ እንኳን መጣሽ። አዛገኝ እኮ ልቤን ድርቅ ነው ያደረገኝ። ፍቅር ምንድነው? እንዴት ነው? ለፍቅር መስዋዕትነት ይከፈላል ወይ ይሞታል ወይ ምናምን እያለ አስጨነቀኝ እኮ ጽዬ። እንኳን መጣሽልኝ። ኪራዬ ልክ ነው ኒና። እኔ ለኪራዬ ሰላም እሞታለሁ። መኖር እኮ ከህይወቴ በላይ ነው። ጽናቴ፣ የኔ መኖር እኮ ያለው አንቺ ህይወት ውስጥ ነው። ምን ዋጋ አለው አንቺ አልታይሻል እንጂ። ምን ላድርግ ታዲያ? ሰዎች በእኛ ፍቅር እየቀኑ ነው ያሉት። ሁሉም እያመጡ እኮ ትላንት የነበርኩበትን እያስታወሱ ለአንተ እንደማልገባ ሊነግሩኝ ይሞክራሉ። ጽናቴ፣ ሁሉንም ታያቸው። አንድ እንድታምኝልኝ የምፈልገው ነገር ቢኖር እኔ የምኖረው አንቺ ስትኖሪ ነው። ደግሞ ሁሉንም ታያቸው። እነሱ ልብ ውስጥ ሲሆን የምትኖሪው እኔ ልብ ውስጥ ነው። እንዴ ጭድዛ ደግሞ ጀመራችሁ እንዴ? ኧረ እዚህ ጋር ምሳለ እኮ እንዴ! ምንድነው? ለእኔ ለሲንግሉ አስቡልኝ እንጂ ምንድነው? እኔን እዚህ ቁጭ አድርጋችሁ ልታስቀሩኝ ነው እንዴ? በቃ የኔ እናት ነኝ፣ ወደ ውስጥ እንግባ። ደግሞ ወዴት ነው? መቼም ወደ ስራ አይሆን ወደ መኝታ ነው እንዴ? እሱማ እኮ እዚህም ወረቀት የለም እንጂ ያው እዚህም ስራ ነው። ኒና ቆይ ምን ይሻልሻል? ምንም ከእናንተ በመራቅ ጤናዬን እንጠብቃለሁ። አይሻልም? ልሂድና አሁን ከፊት ጀምሬ መላ ሰውነትን ስተለትልልህ ትተነፍሳለህ። ቆይ ምንድን ነው ያደረኩክ? እባክህ ምን እንዳረክ አታውቅም? አዎ አንተን ለመጉዳት አንድም ያደረኩት ነገር የለም። በጣም ታለምጤል እንዴ? እባክህ ተው፣ እንደዚህ አታድርግ። ተው፣ አንተን ተው ብዬ ነበር እምቢ አልክ። ይሄው የኔ ህይወት ተበላሽ። እንዴ ከኤሌመንተሪ ጀምሮ ሳግዝ ነው የኖርኩት እንጂ ምን አደረኩክ? ማትሪክ እንደወድቅ ስራ ፈትና ሱሰኛ እንደሆነ አደረክ። አንተ ግን ይኸው ፏ ብለህ እየኖርክ ነው። ሳንጃ ስንፍናን የጣለክ በእኔ ሰበብ አታድርግ። አንተ እንዴ እጄ ላይ የሆነም ትሳፈጣለህ። ችግር የለውም ስበላልትህ በደንብ ትናገራለህ። እንዴ አልገባኝም። ቆይ ለምን ማትሪክ አልተፈተንክልኝ ነው የምትለኝ? እና ታዲያ ስሜን ብሩክ ያስደረኩት ስለወደድኩ ነው፣ ጎን ለጎን እንድንቀመጥ እንጂ። እንዴ ሲጀመር ቁጥጥሩ ጥብቅ ነበረ። ሲቀጥል ደግሞ ጎን ለጎን አልተቀመጥንም። ሶስተኛ ደግሞ ዝጋ። ማትሪክ አልፈ ዩኒቨርሲቲ ብትገባ ራሱ እኮ መባረር አይቀርም ነበር። ይኸው እድሜ ላንተ ህይወት የተበላሽ ይሄ ሰበብ ነው። ስንፍናክ ነው እንጂ ብዙ ስራ መስራት ትችል ነበር። የሙያም ትምህርት መማር እኮ ትችል ነበረ። ጭራሽ ትመክረኛለህ? ለነገሩ ምን ታረክ፣ በጣም ብዙ አዳመጥኩ አይደል? ሞቷል። ምንድን ነው ያደረኩት? ሳንጃ በሱ ሰበበኛነት ምክንያት እኔ ወንጀል ውስጥ ገባሁ። ሞቷል። ወደ ቀጣዩ ዜና ስናልፍ የገዛ ሚስቱን በስለት 30 ቦታ ከወጋጋት በኋላ ስጋዋን በላልቶ በማዳበሪያ አድርጎ ወንዝ ውስጥ ሊጥል ሲል በህብረተሰቡ ጥቆማ በቁጥጥር ስር የዋለው ወንጀለኛ የእድሜ ልክ እስራት ተፈርዶበት የነበረው ታራሚ ከእስር ማምለጡ ተሰማ። ፖሊስ ወንጀለኛውን ለመያዝ ጥብቅ ክትትል እያደረገ ሲሆን በሰላም ነው ወንድሜ? ሸኝ። እኔ ግን እዚሁ ነው ሰፈር ደርሻለሁ። እዚህ ጋር ግን ምንም አይነት ቤት አይታየኝም። አይዞክ፣ ብዙም አላስቸገርክም። ጫፍ ላይ ወርድልሃለሁ። እሺ
ለምን ልገላጨቅክ? አቤት። ምንድነው? ለምን ትደነግጣለህ? ኧረ አልደነገጥኩም። ገደልካት፣ ያውም ማርደህ ከታትፈህ። ምንድነው የምታወራው? ውረድልኝ። አታስብ፣ ደርሻለሁ፣ ወርድልሃለሁ። ግን ለጥፋትህ ሂሳብ እናወራርዳለን። እሺ? ቆይ ማነህ? ከኔ ምንድነው የምትፈልገው? ተረጋጋ፣ አትወራጭ። እስቲ ልጠይቅህ፣ ለምንድን ነው የምትቀራረጸው? ለምንድን ነው መልክ የምትሰራው? ለምንድን ነው የሴት ልጅ ልብ ለማማለል ቀን ከሌት የምትሰራው? አልገባኝም። ሚስቴ ከአንተ ፍቅር እንዲዚያ ተደረገ? እኔ? አዎ፣ ቀን ከሌት አንተ የምትለቃቸውን ፖስቶችና የአንተን ውሃ ውሃ የሚሉ መልእክቶችን ስሰማ ነው የምትውለው። በቃ አልበቃም። እረፊ ስላት ጭራሽ ባሰባት። እወድሃለሁ ብላ ቴክስት ጻፈችልህ። እኔ የሶሻል ሚዲያ መልእክቶችን መልሼ አላውቅም። ታውቃለህ፣ አትዋሽ። ምን ብዬ ነው የመለስኩላት? ጽሑፏ ላይ የልብ ቅርጽ አስቀመጥክላት። ታዲያ እኮ ምንም ብዬ አልመለስኩላትም። እሷ ግን መልሰ እወድሻለሁ ያልካት አድርጋ ነው የወሰደችው። ምን? አዎ፣ ጭራሽ ሌላ ሰውን አቁጭ አለች። ይባስ ብላ ተነቀሰች። እኔ ባሏን ከነመፈጠር ይረሳችኝ። እሱ ብቻ መሰለህ አንተ ጋር እየመጣች መዋል ጀመረች። በፍጹም እኔ ጋር የዋለች ሴት አይደለም። በቅርቡ ያገኘኋት አንድም ሴት የለችም። ሳታይ መዋል አትፈልግም ነበር። ተይ ስላት ጭራሽ እንፋት አለች። አዝናለሁ። አትዘን። ከእሷ ጋር ሂሳብ አወራርደን ጨርሰናል። ማለት ገድያታለሁ። እንዳትንቀሳቀስ፣ እጅ ወደ ላይ። አንተ ነህ የመሞታ ምክንያት። አንተ ነህ የገደልካት። እባክሽ ተይ። ሆን ብዬ ያደረግኩት አንድም ነገር የለም። አሁንም ደግማ አትሳሳት። ገሽተ ጥላ ሄድክ ያሰው አባቴ ነበር። አዝናለሁ። ፈርቼ ነበረ። ፍርሃት 3 ወር ሙሉ ጸጥ ብለህ ኖርክ። አባቴ ደግሞ መንገድ ላይ ደሙ ፈሶ አልቆሙት። እኔም እኮ እነዚህ 3 ወራት በስቃይ ነው ያሳለፍኩት። በቃ የፈለግሽውን አድርጊ። እጅን ስጥ። ቆይ ለምንድን ነው የምታሰቃይ? አላሰቃየውክም። ምርጫ ነው የምሰጥ። የምን ምርጫ? 2 ምርጫ አለ። 1 ፖሊስ ጣቢያ ሄደህ ራስን አሳልፈህ ትሰጣለህ። 2 ደግሞ ሁለተኛው ምርጫ ምንድን ነው? ሁለተኛውን እንኳን መስማት የምትፈልግ አይመስለኝም። ፖሊስ ጣቢያ ሄዳለሁ። ጥሩ ምርጫ ነው። ግን አንድ ነገር ልጠይቅሽ። አንቺ ማን ነሽ? ለምን ፊት ለፊት አትመጪም? እስከ ዛሬ ፖሊሶች አልደረሱብኝም። አንቺ እንዴት ደረስሽብኝ? ምክንያቱም በቀል የቀጠለ ወንጀል ነው። ፍትህ ግን የወንጀል 4 ነጥብ ነው። ስሙን አላውቀውም፣ ግን ደግሞ ልጁ በየቀኑ ማታ ማታ ትደውልልኛለች። ብሩክ የተገጨው ሰው ልጅ አልነበረውም። ምን? ያ ሰው ብቸኛ ነበር፣ ቤተሰብ አልነበረው።
ታዲያ ማን ነበር የ3 ወር ሙሉ ስትደውልኝ የነበረችው? ምናልባት የፍትህ አምላክ ትሆናለች።